ቀጥል። አንደኛው አሁንም ድረስ ታፈቅራታለህ ግን ደግሞ አብራት ለመሆን ተወዛግበካል። ሁለተኛው ደግሞ እንዲሁ ያፈቀረችህ ልትቆይ ትፈልጋለህ። ይኸውልህ ሁለቱም ግምቶች ልክ አይደሉም። እኔ ከኔ እንድትርቅ የምፈልገው እንዳትጎዳ ነው። ልጅቷ ለኔ በጣም ብዙ ነገር ሆናለች። ኤላ ከዚህ በላይ ጉዳት አለ እንዴ? ወይ እንዲቆርጥላት አላደረክ? እድሜ ልኳን እኮ በተስፋ እንድትኖር ነው የፈቀርክላት። ይኸውልህ ናታን ምን መሰለህ፣ ማታፈቅራት ከሆነ እንድትረሳ አድርጋት። ቆይ እቺ ልጅ በቀላሉ የምትረሳኝ ይመስልካል? ይኸውልህ እድሉን ስጣት፣ እርግፍ አድርገቷት። እሷም የራሷን አዲስ ህይወት እንድትጀምር እድሉን አመቻችላት አንተ መጀመሪያ። ይኸውልህ ናቱ ደጋግሜ ነግሬሃለሁ፣ እንደምታስበው ነገሩ ቀላል አይደለም። ይኸውልህ የምታስብላት ከሆነ እስከ መጨረሻው አብራቱ ወይም ደግሞ እስከ መጨረሻው ከህይወት አውጣ። እድሜ ልኳን የማትሽረው ጠባሳ አትስጣት። እስኪ እሞክራለሁ። ይቅርታ አድርግልኝ። እኔ ሴት ልጅ ተስፋ እያደረገች በፍቅር እንድትቆይ ስለማልፈልግ ነው። ይሄን ነገር በደንብ አስብበት። ትጎዳለች። እሱ አስበት። እንኳን ደስ አለ። ይሄው ይሄን ነበር ስትፈልጊ የነበረው። ምንድነው? ይሄው ልጅቱ ባንተ የተነሳ ትምህርቷን በስራት መማር አቅቷታል። እኔ የተቻለኝን ላስረዳት ሞክራለሁ። እሷ ግን ትረዳኝ ምንም ፍቃደኛ አይደለችም። የደረሰባት ነገር እንድትረዳ የሚያደርጋት አይደለማ። ይኸውልሽ ጄሪ፣ ልጅቷ የአንድ ወቅት አፍቃሪ ብቻ ነበረች። በቃ አንድ ወቅት ትላለህ እንዴ? በዚህ ወቅት ደግሞ የምታፈቅረው ሄቨን ናት። ሰውዬ ምኑ ከንቱ ነው በእናታችሁ። ጄሪ አፍሽን ዝጊ። ባልዘጋት ምናምን ባል ታመጣ ገና ዶቃ ማሰሪያ ድረስ ነው ማስታጠቀ። እሺ ምን ላድርግ ታዲያ? እንጃለህ እንዴት ማድረግ ልጅቷ ወደ ቀልቧ መልሳት። እኔም እኮ እሱን ማድረግ እፈልጋለሁ ግን እንዴት አድርጌ አላውቅም። ግን የሆነ ነገር አድርገህ ልጅቷን ስሜቷን ማስተካከል አለብህ። ካለበለዚያ ግን የማይሆን ችግር ነው የሚፈጠረው። ምን አይነት ችግር ሊፈጠር ይችላል? የፍቅር ምስቅልቅል ልትለው ትችላለህ፣ ግን የማይሆን ነገር ይፈጠራል። ይሄንን ወቅ። አልገባኝም፣ አይገባኝም። ገደል ግባ ጅል። ለምን ነበር አጣድፈ የጠራኝ? መቼስ ናፍቀኝ እንዳልሆነ በደንብ ታውቃለህ። አሁን ወሬ አታብዛና ወደ ጉዳይ ግባ። ለምንድን ነው ደመረን ያገኘው? አላገኘሁትም። ባገኘው ግን በጣም ጥሩ ነበር። ቀስቴ ረስተሃል ይመስለኛል። መኮንን እኮ ነኝ።